የዛሬ ሳምንት ሽምግልና ነበርና የሽምግልና የቀን ቭሎግ ሰርች በሳምንቱ ነው መፖስተው። ይሄ ቪዲዮ ምናምን እዚህ ጋር የምታዩት ከኢትዮጵያ የተላከልኝ ነውና ያው እዛ ቀድሞ አይደል የሚጀመረው ሰዓቱ። እዚህ ዱባይ ማታ ነው፣ የኔ ፕሮግራም ማታ ነበረ። እነሱ ግን እዛ ቀን በቃ ሲቀውጡት ምናምን ነበረ እና ቪዲዮ ሞልቶብኝ ብዙ አላስገባውም። እዚህ ጋር ደግሞ እኔ ቅዳሜ ማታ ብቻዬን እየቀወጥኩት ፋፋ እያልኩ ነበር በሰርግ ዘፈን። እዚህ ጋር ደግሞ ፕሮግራም ማዘጋጅበትን ቦታ ለማየትና ነገሮችን ለመጨረስ እየሄድኩ ነበር። መኪና ውስጥ እየዘፈንኩ ምናምን በቃ ደስ ብሎኝ ነበር። ኤርሚ ካፌ ኤንድ ሬስቶራንት ሻርጃ በጣም የወደድኩት ቦታ ነው። ሄዳችሁ ጎብኙት። ምርጥ ቦታ ነው። ምርጥ ፕሮግራም ቦታ አላቸው። ትወዱታላችሁ። ከዛ ጉዞ ወደ ጸጉር ቤት አንዳንድ እቃዎች ገዛውና ወደ ጸጉር ቤት ሄድኩኝ። ደስ ይል ነበር፣ ብቻ ደስ ይል ነበረ። ጸጉር ቤት ሄድኩኝ። ጸጉሬን የተሰራው ነው፣ እንክብካቤ ተደረገልኝ። አለቀ። ግን በነጋታው ይሄ ይስተካከላል፣ ፍሪዙ ምናምን ይፈታታል በነጋታው ተብዬ ነው። ሌላ ያላለቀ ነገር አለ። ያው ቅዳሜ ነው ጸጉሬን የተሰራው ጊዜ ላለመፍጀት ብዬ እሁድ ፕሮግራሙ እሁድ ስለነበረ እና ብሎግ ለመጀመሪያ ጊዜ ግን እንዴት ነው የሚጨንቀው! በጣም ይጨንቃል። ለመጀመሪያ ጊዜ በጣም ይጨንቃል። ጥፍሬን ምናምን ተሰራው። ጥፍሬን እያሳየዋችሁ ነው እዚህ ጋር በቃ ፏ ብልጭ ብያለሁ። አሁን ወደ ቤት ልሄድ እየተዘጋጀሁ ነው። በነጋታው እመጣለሁ ብያቸው ነበር፣ ምክንያቱም እዚህ መለሳለሁ ብያቸው ነበር። ጸጉር ቤት ጸጉሬ አልተፈታም፣ ሜካፕ ምናምን እሰራለሁ ብዬ ነበረ። ከዚህ ይሄ ካለቀ በኋላ ቀጥታ ወደ ቤት ለመሄድ መሸ። በጣም መሸ። 12 ሰዓት ምናምን ሆኖ ነበረ። ከዛ መኪና እየጠበኩኝ መተው እንዲወስዱኝ፣ ባልተቤቴን እየጠበኩት ነበረ መተው እንዲወስዱኝ። እሱና ጓደኛው ነበር መተው የሚወስዱኝ። የጠበቅኳቸው በጣም ጨለማ ነበር። ብቻዬን መሆን እፈራለሁ። ያው ሙሽራ ሆኜ ብቻዬን። ጓደኞቼ በነጋታው ነበር አብረን ይሆን ነው እና እዚህ ጋር ደግሞ ሌላ ጸጉር ቤት ነው የሄድኩት። ሌላ ጸጉር ቤት ሄጄ ሜካፕ አልሰራም አልኩኝ። ሜካፕ የመሰራት ሐሳቤን ቀየርኩኝ። ምክንያቱም ውበቴን ያጠፋዋል ብዬ ፈራውና ተውኩኝ ሜካፕ እና ቅንድቤንና አይላሽ ብቻ ተሰራው። አይላሽ እዛ ነበር መሰለኝ የተሰራሁት። ቅንድቤን ተሰራው። እዚህ ጸጉሬን ፈቱልኝ ምናምን ዘፈን ከፍተውልኝ የሰርግ እዚህ ጸጉር ቤት ምናምን ስቀውጠው ነበር። በቃ ልብስ ከኢትዮጵያ መጣልኝ ተቀብዬ። የዛን ዕለት ነበር የተቀበልኩት፣ እሑድ ዕለት ፏ እያልኩ ነበር። እዚህ ጋር ደግሞ ወደ ቤት ለመሄድ መኪና እየጠበቅኩኝ አልመጣም። ረጅም ሰዓት ቁጭ አልኩኝ። ከዛ ወደ ቤት ተመለስን። ልብሴን ለበስኩኝ ምናምን በመከራ ነው የተዘጋው። ልብሱ ግን በጣም ነበር የሚያምረው። ወደ ፕሮግራሙ ቦታ ለመሄድ ማለት ነው። ተዘጋጀን፣ እየወጣው ነው። እዚህ ጋር ግን ብሎግ እንዴት ነው ለመጀመሪያ ጊዜ ተሰራ እችላለሁ እና መጣው። መኪና ውስጥ ልገባ ነው። እዚህ ጋር በቃ ዝም ብዬ ብለፈልፈው ደስታ ላይ ነኝ። ሄድን መኪና ውስጥ እየጨፈርኩኝ ምናምን እነሱንም ጨፍሩ እንጂ ምናምን እያልኩኝ ቀውጥ እየፈጠርኩ ነበር። ብቻ ደስ ብሎኝ መንገድ ጀመረን። ከዛ በኋላ ሱቅ ዕቃ ገዝተን ምናምን ወጣን። እኔ እንኳን አልሄድኩም፣ መኪና ውስጥ ነው የጠበቅኳቸው። ፏፏልን። ይኸው መንገድ ላይ ዱባይ ሻርጃ ያላችሁ ግን ለሰርግ ግን ሁላችሁም ነው። ሽምግልና ስለሆነ አልተጠራችሁም። ለሰርግ ግን ኢትዮጵያ ነው፣ ሁላችሁም ተጠርታችኋል። ያኮረፋችሁኝ ምናምን ተጠርታችኋል፣ እንዳትቀሩ። ከዛ በኋላ ፎቶ መነሳት ስለነበረብን ፎቶ ቤት ሄድን። በመሀል ግን እዛ ትላንት የተሰራው ጸጉር ቤት ሄድኩኝና ፕሮግራም ጸጉር ቤት ሄድኩኝ። አፋር አለቀ። ቪዲዮ ለማስገባት አልቻልኩም የፕሮግራሙ